I'm not pregnant. ለርጉዟ ጓደኛ ነኝ እኔ ነኝ እርጉዟ እርጉዟ ይራላ ጀራ እንደዚህ ሰላምታን የጀዝባ ተቀለለ ነገር ተነስ ማንኛ ቤት በር ጋር ትሮጡ አንተ ነህ ጓደኞች ናቸው አልናገርም አታወጣም አላወጣም ግንባርን እደፋላለሁ ድፋኝ አታወጣም አላወጣም እኔ ጓደኞቼን መቼም ማሳልፍ አልሰጥም እሬ ምኑ ደረቅ ነው አንተ ምንም ማውራም እንዴ ድጋሚ በኢነርጂ አስጨንቃለሁ ቆይ ጠብቀኝ እኔ ቡና ካልጠጣው ካውነልኝ አንዴ ፉታስ ብለኝ ታወጣለህ እናቴ ትሙታው ታወጣለህ ያሉ በቤት ወስዳለሁ ያሳያለሁ አንድ ድጋም እዚህ ጋር ነው አንዱ ከ5 ደቂቃ በኋላ እዚህ ጋር ይመጣል እዚህ ጋር አንድ አይመታ እሺ ለምን እንደሚመታኝ ታካው ሊወረውር ነው የሚመጣው እዚህ ጋር ኦኬ እኛ በረጋ ማለት ነው በጣም አሪፍ እሺ አንደኛውስ አንድ ይቀራል አንዱ እኔ ነኝ አንዱ አንተ ነህ አንተ አምናል አንድ ይቀራል ማለት ነው አንዱ ይመጣል አብረን እንይዟለን እንጠብቀው ተስተዋለሁ ያረጋው ነገር አለ ይኛማ ሲንግል ሆነን ቀረን በቃ ያናዚ ተይ አንቺ ሲንግል ባለፈው ከኤርሚያስ ጋር ላይሽም እንዴ ታዲያ በየመንገዱ ከኤርሚያስ ጋር ይታይሻል እንዴ ታስመስያለሽ ብቻ እኮ ነው አብረን የምንሄደው ሌላ ነገር የለንም ይኸውልሽ ወቅት ተብሎ ነው ከዛ እኮ ሌላ ነገር የሚቀጥለው አይደለም በቃ ማታ ስልክ እናወራለን ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው ሌላ ነገር እኮ የለንም ፈልሽ ከዚህ ውጪ ምን ልታረጊ ነበር ወካረክሽ ተንሾካሾክ ያንሾካሾክሻል ከዛ በኋላ ምንድን ነው የምታወሩት ይሄ ብቻ እኮ ነው ስለ ወደፊት ምናምን እኮ እናወራለን በቃ ተጋብተን ስንት ልጅ ነው ምናምን በቃ ሰርግ ራሱ በ24 አመት ምናምን ተብሎ ሌላ ነገር ግን የለንም ምንድነው ሌላ ነገር የለንም ምንድነው ከዚህ 24 አመት 2 ወር እኮ ነው የቀረሽ ታዲያ አሁን አንድ ታዲያ አራት ልጅ ነው መውለድ የሚፈልገው እሱ ነው 3 ነው እግዚአብሔር ያውቃል ሌላ ነገር የላችሁ ሌላ ነገር የለንም ልጅ ለሞድ ምንድነው እንዴ ነው ነገሩ ተምታታ ሌላ ነገር ምንድነው ወንድሜ አይደለም ነው ወንድምሽም አይደለም ወንድሜ አይደለም ዳይመንድ ይሻላል ወርቅ እያለኝ ነው ቀለበት ግን ሌላ ነገር የለንም ምግቡ ሲቀርብ ሃይ ተዋደን ሂሳቡ ላይ ሆሆ ተጣላን አቤት መክፈል ባይኖር ዝም ብሎ መብላት እንዴት ያስደስታል የጓደኝነት ጨዋታ ለየግል ሂሳቧን በጋራ እስኪ እናርገው ወገን ፍቅር እንዲደራ ሼር እናርገው እስኪ ኪሳችንን እንግባ ጸቡ ሳይጀመር በጊዜ እንድንገባ በተለይ አንተኛው በጣም ተጠጣለህ ሂሳቡ ሲመጣ እጥፍ ትላለህ አይ የኢትዮጵያና የኢስት አፍሪካ የሙዚቃው ንጉስ ቴዲ አፍሮ አዲስ አልበም ሊያወጣ ነው ከፋሲካ በኋላ እንዲህ ብዬ ጠይቄው ነበር የዛሬ ወር ከምናምን ቴዲ አፍሮ አልበምን ትለቋለህ ወይስ አትለቁም ከክብር ጋር ነው የምጠይቅ ትለቋለህ አትለቁም ይህን ቪዲዮ ቴዲ ምላሳችንንም ሰጥቶናል ከፋሲካ በኋላ ኢትዮ ሪካ የተባለው አልበሙ ከ9 አመታት በኋላ ሊለቅ የዛሬ 4 አመት ከምናምን ሊለቀቅ ነው ተብሎ ባልታወቀ ምክንያት እንግዲህ አልተለቀቀም ይሄ አልበም የሙዚቃውን ዓለም ያንገጫግጫዋል አሁን ሙዚቃ እንሰማ ነው ትክክለኛ ሙዚቃ ልብን ሰርስሮ የሚገባ ስሜትን የሚነካ ከሙዚቃው ንጉስ ከቴዲ አፍሮ ልናገኝ ነው በመጨረሻ ልቀቅልን በተከታታይ አንድ 4 አልበም እንፈልጋለን በዚህ አንድ አልበም ብቻ እንዳቆምብን ቴዲ አፍሮ ምላሻችንን ሰጥተሃል ፐርሰናሊ ቴዲ አፍሮን በጣም ነው ሞዶ ለምታውቁ
መድረክ ላይ ወጥቼ ምናምን የተፈጠረው ነገር ታስታውሳላችሁ። ብዙም አላወራም። እንኳን ደስ አለን የቴዲ አፍሮ አድናቂዎች። የቴዲን ስራ ከፋሲካ በኋላ እናገኛለን። አይከና ወይ ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼን ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃሃል? ለምንድነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያልሻ? ለምን ቤት አንገዛለት? ዳዲ ምንም አይልም። እኔ ብላባ አራት ለስራ እንዴ ውያው አዎ፣ በእናትሽ ስሪ እስኪ። አዎ ኧረ ይቅር ጠግቤያለሁ። እኔ በጣም ጠግቤያለሁ። በቃ ይቅር። ምን እራት ምን ይሰራል? አያስፈልግም። እንዲህ ቀለል ብሎ እናድራለን። በቃ አንተ ከጠገብክ ሌላ ሰው አይበላም አይደለ? ወይኔ ልስራልሻ። በቃ እኔ እራት ልስራልሽ። የኔ ሙያ ስለማይጣፍጥ በዚህ ሰበብ አድርገህ ለራስ ሰርተህ ልበላ ነው አይደል? እኔ ነገሩ ዛሬ ምንም ብትይኝ አልጣላም። እኔ ውስጤ ሰላም ነው፣ ውስጤ የተረጋጋ ነው። እኔ አልጣላም፣ አልፈልግም። እንደውም ትጣላታለህ ዛሬ። እኔ ታዲያ ከማን ጋር ልጣላለት ነው? ደፋር ሾፕ እንከፍታለን። በቃ በደኮ ነው። በቃ ብርን ኢንቨስት አድርገን አመታወራው ሁሉም ኮፊ ሾፖች አረ መንገዱ እንዳለ ምንድነው የምከፍተው? አይሆንም። ለየት ያለ አይዲያ አምጣ። ምን ማይረባ ፊልም ፕሮዳክሽን አንዳችን ላይትማን አንዳችን ካሜራማን ምናምን ሰው አንዴ ነው የሚሰራው። ያም ካሜራማን ነው፣ ይሄም ተዋናይ፣ ሁሉ ፕሮዳክሽን አንዴ የሚሰራው። ለየት ያለ ነገር አታመጡ። ለምን እንደናረጋው ብንሞት ማለት ነው። እርፍ ኮሎ ነገር ነው። አንተ ይቀላል ነገር መስሏል። ገና የምትቀበርበት አለ፣ ሳጥን አለ፣ ገናሽ አለ። ስንቶች እኔ ሀሳብ አለኝ። ይኸውላችሁ እናንተም እዚህ ጋር ድዳችሁን ከምታሰጡ ቢዝነስ አይዲያ ማሰብ ወይ ኮፊ ሾፕ ሊሆን ይችላል፣ ፕሮዳክሽን ሊሆን ይችላል። እሱ ካልሆነ ደግሞ መሞትም ደግሞ ካሙዙ ካሳ የምክር ቤት አባልነት ምናምን እንትን እየተወዳደረ ነው አሉ። እኔ ሪሚክስ ሊሰራ መሰለኝ። እዛ ሰዎቹ ይተኙ ይላንዳንዶቹ ሲሉ ለነሱ ሪሚክስ ሊሰራ መሰለኝ። ዘፈን ሊያወጣ ከነሱ ላይ ዲዲጂ መጥቷል እና ዲዲጂ አይ ቲንክ ኢዝ አ ላይቭ ስትሪመር እና ፕላስ ደግሞ ሚውዚክ አርቲስትም ነው መሰለኝ። ብቻ ኢዘን ኢንፍሉዌንሰር ትልቅ ኢንፍሉዌንስ ያለው ልጅ ነው እና ይላችሁ ለዲዲጂ ራሱ አይደለም ለሁሉም ከዚህ በኋላ ከውጭ ለሚመጡ ሰዎች ልክ እንደወረዱ ከፕሌን እንደወረዱ ወይ ደግሞ ከትራንስፖርታቸው ልክ እንደወረዱ ከባድ ይሄ እስክስታ እንትን ወይ ደግሞ ባህላዊ ጭፈራ ተው በቃ ደማሙ ልክ እንደወረዱ በጣም ኦቨርዌልሚንግ ነገር እውነቴን ነው። ላይክ እሺ ቆይ ይኸውላችሁ በምን ላስረዳችሁ። ፍቅር ላይ ናችሁ። አንቺ ትብሽ አንተ ትብስ ተባብላችሁ እየኖራችሁ ነው። ከዛ ሚስታችሁ አንድ ቀን ውረድልኝ አለቻችሁ። ውረድልኝ ስትላችሁ ላይ ለልደቷ ሊሆን ይችላል ወይ ለአባደሮች ቀን ሊሆን ይችላል ወይ ደግሞ እንትን ምንድነው የሴቶች ቀን ወይ በቃ እንትን አድዋ ሰዎች የተሰው ዋትኤቨር ጁሳችሁን የሚያንቀሳቅሰው ነገር መብታችሁ። ልክ ሰው ውረድልኝ ስትላችሁ የዛን ቀን ወረዳችሁ። ልክ ስትወርዱ እስክስታ አለ ታች። አረ ደማሙ እየተባለ ነው። አያስደነግጥ ማለት ሁሌ ዘፈን ትከፍቻለሽ ነው እየተዘፈነ እንደሆነ ታውቂያለሽ ነው አይደል? መስለ እንደዛ ነው ሁሉ ጊዜ ሰው ውሃ ይጠጣ ከዛ አረፍ ይበል። I'm big fan of you. Appreciate it, bro. My pleasure to meet you, my brother. Sure. Sorry, my English is not good. No, you good. I'm the best barber in Addis. Okay. You know, Abel haircut. You got a sponge? Yeah. You got one? Yeah. The sponge? Yeah. And if you want haircut after 2 or 3 days, okay, I'm ready to amazing haircut. Okay. Give you. Thank you so much. Sure. Yes! Finally! Woo! Oh my God.
እኔ በጣም የሚያሳስበኝ የሚገርመኝ ነገር ታውቃላችሁ? ለድህነታችን ለኋላ ቀርነታችን ኢትዮጵያውያን ኢቭን እንኳን እዚህ ቲክታክ ላይ በየሶሻል ሚዲያው የምንሰዳደበው የምንጣላው ምክንያቱ ምን እንደሆነ ታውቃላችሁ? ሲፉድ በበቂ ሁኔታ አለመመገባችን። ምን በበቂ ሁኔታ የለም። ዩ ኖ ሲፉድ ኢትዮጵያውያን ዩ ኖ ሲፉድ ዱ ዩ ኢቭን ኖ ኢት ሲፉድ ታውቃላችሁ? እኔ ይገባኛል፣ ችግሩን እንኳን ደረሳ እንዳረጋለሁ ይገባኛል። ነገር ግን በተቻለን አቅም ሲፉድ መመገብ ብንጀምር በቻልነው አቅም ይገባኛል። ያለንበት ሲቹዌሽን ሁኔታዊ ኑሮ ይገባኛል። ግን በተቻለ አቅም ሲፉድ መመገብ ብንጀምር ምናልባት በመቀንጨር እኮ ከዓለም አንደኛ ከሆነ ለምን ሲፉድ አንበላም? አሳ አንበላም? ሎብስተር የለም። በቻልነው አቅም ኢትዮጵያውያን በቻልነው አቅም ሲፉድ መብላት ብንጀምር አስማች አስዊካን ይገባኛል። በቻልነው አቅም በውጭ ሀገር የምንኖር ዲያስፖራዎች ሲፉድ እንደ ጉድ ሀገር ውስጥ እንዲገባው እዛ ውስጥ እንዲያመርቱ የሚያደርጉበትን መንገድ ብናመቻች ለምን ታገኛለህ? ድርጅት ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶች እና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተዘግቧል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል ሲል ዛበሻ አስነብቧል። በጣም በሚያሳዝን ሁኔታ አሁን እነ መንሱር ጀማል እስር ቤት ገብተዋል። እሱ ሰዓት በቁጥጥር ስር ውለው እስር ቤት ገብተውላቸዋል። ሰበር ዜና። እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ብርሃኔ ነው አብርሃም ይሁን ብርሃኔ የሚባል እነማን ናቸው የሚባሉ ሌላ እነ ይግረም ደጀኔ ምናምን በሙሉ ሸቤ ገብተዋል። በምን የተነሳ? ይሄ ፈንቴክ ነው ምናምን የሚባል መኪና ወንድም ካሊድንም ጨምሮ ብዙ ሰው እነሱ ማስታወቂያ ነው የሰሩ። ሰውየው በጣም ዋቴ ነው። ይሄ መኪና እናስመጣለን የሚለው አድቨርታይዝ ስሩልኝ ከፍላቸዋለሁ አላቸው። በጣም እኮ ነው የሚያሳዝነው። አሁን አንዳንዴ የሆነ ሰው መጥቶ የሆነ ነገር ስራልኝ፣ አድቨርታይዝ ስራልኝ፣ ይሄው መኪና አለ፣ ይሄው እንደዚህ ነው ብሎ ካለ you do that። መታሰር ያለበት ሰውየው ነው። እኔ እስከሚገባኝ ድረስ መታሰር ያለበት ይሄ መኪና አለ፣ እንደዚህ ያመጣለው፣ እንደዚህ ትሆናላችሁ ካለ ማን ነው መጠየቅ ያለበት? መጠየቅ ያለበት ያ እንጂ አድቨርታይዝ ያደረጉ